ሰላም ጤና ይስጥልኝ እንዴናችሁ ፋሚሊ ዌልካም ለማንጠጥ ለመዝናናት ጭንቀት የለ ሐዘን የለ አብረን ፈታ እንላለን ከናንተ የሚጠበቀው ማቅጠጥ መቻል ብቻ ነው ቤተሰብ ለመሆን ማለት ብቻ ይበቃል ለማንኛውም ወደ ቪዲዮን ከመጀመራችሁ በፊት ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ወደ ቪዲዮ ቸነሁ እላህናም ቸነሁ ሰግጥ እዚህ በሬና ባንተ መካከል ያለው ልጅነት አይገባኝም። ማነሽ እንደዚህ ድራማ እንዲሰራ የሚያደርጉት? ገሶ ቱታ ለብሰ ሴት ታገኝ ቱታው አባቴ ያስጠበቁ እሺ ቢኒኩኝ ነው ከመዛሪ እንደማረብሽ በእናት ወይኔ ፈራሁን ታኩ ባለዬ ነው ወይ ለፍላይት ሙድ አይመች ምን ባንዲራ መሰለሽ 12 ሰዓት ሲሆን የሚወርደው አረ ጭዊሽ እንዲሁ ሐላል አሻው አረ እኔ ያሰብኩትን ያሰበ እርጉዝ ሚስት ሲኖረ ቢላይክ ከምር እኔ ነኝ ጥፋተኛ አንተ ማለት ምን አርግ ነው የምትይኝ? ምን አርግ አትበለኝ። እሺ ቀስ ብለሽ ቁጭ በይ። እሺ ቆይ የዶሮ ቆለጣ አምጣልኝ ብዬ መቼ መጣልኝ? ዶሮ ብልት እንጂ ቆለጣ አላት እንዴ? ያው ነው ቆይ እሺ ብልትም አንተ ያዘ እሺ ብልትም ቆለጣ ነው። እሺ ቆይ ረጋ በይ እንዴ። እኔ እኮ አበሳዬ ነው አየሁ እኮ ባንቺ ምክንያት እኔ ሼት ልጅ እንዴ ባለፈው የአዞ ለሃጭ አምጣልኝ ብለሽ 40 ምንጭ አዞላጭ ለ40 ምንጭ ስንከራተት ውዬ ይኸው አንድ አፉ ደረቅ የሆነ አዞ እንኳን አጣው። እሺ እኔ የት አባቴ ያዞ ለሃጭ ላምጣ መቼ መጣልኝ? እኔ አበሳዬን በለው እኮ ነው እንዴ እርግዝና ነው ወይስ እርጅና ነው? እግሬ ከፋልክኝ። አይዞ ወንድሜ አይዞ እኔ መቼ ነው የሚወለደው ይሄ እንዴ? ዳይኖሶር ነው ያረግሽው 12 ወር ሙሉ ነው የቆየው ምንድነው? እሺ ምን አማረሽ ነው ምን አማረሽ? እንደ ውሻ እየዘለልክ እንደ ድመት አጥስልኝ በል እንዴ ዝናል እንደ ውሻ እንደ ድመት አጥስልኝ። አረ በስላሴ አልበዛም እንዴ? እርግዝና ነው ምንድነው? እርጅና ነው እንዴ? አልበዛም እንዴ? የሰው መሳለቂያ እያደረግሽኝ እኮ ነው ባንቺ ምክንያት። ልቧ ላይ ነው እንዲያረገዘችው። አረ ናዝራይ እኔ መረረኝ የሆነ ነገር አንተ ለምን አትለያዩም? ቆይ ምን አድርግ ነው የምትለኝ? እንዴት ነሽ ጀለንጎ? እኔ ከዚህ ጋር አለኝ ናዝራይ አለኝ አልፈልግሽም። በቃ አይፈልግም። አንተ አይገባሽም እንዴ? እኔ ጀለንጎ ጀለንጎ አለሽ። ለምን ነው የማወልቀው? የኔ ገንዘብ ነው መሌት ነው የምፈልገው። ሹራቤ ነው ልክ ይሰጥሻል። ይሰጥሻል እንጂ ይሰጥሻል። አይንሽም ማየት አልፈልግም። እጂ በቃ እናት ጫሙን በቃ ሁለተኛ አይንሽ አትዙሩን ዛሬ ነው የገዛችልህ። መለመለው ነው እንዴት ታወቅሽ? አንቺ ባዶ ቂጡ ልሄድ ነው ወይ? አስባችሁታል? ፓንቱን ማወልቅ ስትለው እኔ በጣም የአበሻ ነገር ትክክል ያለኝ እናቴ ትሙት ምርር ነው ያለኝ። እኔ እግዚአብሔርን እንዴ እኔ በጣም ቸግሮኛል ስል እኔም ቸግሮኛል። በችግር የምትፎካከሩ ሰዎች በማጣት እኔ እንደዚህ ሆኛል አሞኛል ስል እኔም አሞኛል። እኔ እንደዚህ በቃ እኔ ቀድሜ ካልኩኝ ስለኔ ችግር እናውራ። በቃ አዲስ በቃ ምንም ባትረዱኝ እንኳን ዝም ብላችሁ ስሙኝ። ምንድነው እኩል መፎካከር፣ እኩል መቸገር፣ እኩል መታመም። እኔ እኮ እንደዚህ ደሞዜ እኔም ደሞዜ ለሞት ነው ብትል ራሱ እኔ ራሱ ለሞት ነው። ከየት ይመጣል?
እንዴ ነው ምን ወዴት ሄድክ ነው? ያው ከስራ ያባረረኝ እኮ። አንተ ከስራ መሳባረኩ መስሪያ ቤት ውስጥ ከባለቤቴ ጋር የምታረጉን ብልግና ቁምቁና ብታባረኝ አይሻልም እንዴ ታዲያ? ጠንካራ ሰራተኛ የማይከራከርበት ነገር ደምን ነው መረጫጭልኝ እንደዚህ አስፋልት ተፈለ አንዱ በሳልፋታም አንተ እንዳንተ አይነቱ ሰው ጋይስ ዛሬ ያለው ከናፊ ጋር ነኝ። እሺ አሁን ጨርሰን በደንብ ነው ያመሸነው። ቲሸርቷ ነጭ ነበር። አንዴ መጀመሪያ ጨርሰን በደንብ ነው ያመሸነው። ልብሷ ለሻይ ተረፍቶ ሊሆን ይችላል፣ ውሃ ተረፍቶ ሊሆን ይችላል፣ ወይ ደግሞ ይነጋገራሉ ወገብና ዳሌሽ ወዲነ ወዳነ የልጁ ድምጽ እንዴው የሚሉልሽ አምሮብሽ 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 አምረሻል ያየሽ እንዴት ይሆን አንተ ላይ ይሄንን ልብስ ብትለብስ ኖሮ አንተ የሚኖር ነበር። አይ ግን እውነት ለመናገር ድምጹ ያምራል። አንድ ለድምጹ ልጄ እንዴት ነህ? እንዴት ዋልክ? አለን ማዘር እንዴ ወዴት ነው የምትሄድ? ቆማ ቀረኩ። መች ነው ሰርግ ነው የምንበላው? ምን አገቦት ምን አገቦት? እዚህ 12ኛ ክፍል እያለሁ ውጤት ምናምን ብለው ሰፈሩን አምሰውት መከራዬን በልቼ አለፍኩ። እንደገና ደግሞ ግራጁዌሽን መች ነው የምንበላው አሉ በሉ። አሁን ደግሞ ሰርግ መች ነው የምንበላው? በኔ እንደዚህ አይነት የተረገሙ ነው እንደቀለቡት የሚችሉት። እኔ እኮ ለምን ቆመህ ትቀራለህ? እኛም ሰርግ መብላት አማረን እኮ። ይሄ የብዙሃኑ ታሪክ ነው። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበር። ዘና ፈታ እንዳላችሁ ምንም ጥርጥር የለውም። ግን ቪዲዮ አጥሯል አይ ነው። በቀጣይ የምናስተካክለው ይሆናል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። በቀጣይ እስክንገናኝ ይመቻችሁ።